በ26 ወደ ዩኤኢ በቪዚት ቪዛ ለመምጣት እያሰባችሁ ከሆነ ይህ ቪዲዮ ጊዜ፣ ገንዘብን ሊቆጥብላችሁ ይችላል። የሚያስፈልጋችሁ እያንዳንዱ ሰነዶችን ከአስከፈ በዚህ ቪዲዮ እነግራችኋለሁ። እንደምታውቁት ብዙ ኢትዮጵያኖች ከኤርፖርት እየተመለሱ ነው። ግን ከኤርፖርት እንደሌሎቹ እንዳትመለሱ የሚያደርጋችሁ አንድ ወሳኝ ነገር አለ። እሱም ደግሞ መጨረሻ ላይ እነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ላይ የሰው አንድ ሽልማት አለኝ። ይህን ቪዲዮ ላይክ አድርጋችሁ ጀምሩት። አንደኛ ቪዚት ቪዛ እንደምታውቁት እዚህ ላይ የ1 ወር አለ፣ የ2 ወር፣ የ15 ቀን እና ደግሞ የ7 ቀን አለ ማለት ነው። እነዚህ አሁን አንዳንድ ሰዎች ለንግድ የሚጠቀሙ አሉ፣ ለጉብኝትም የሚጠቀሙ አሉ እና ቪዚት ቪዛ ከመጠየቃችሁ በፊት ይህንን ማወቅ አለባችሁ። ለስንት ቀን ነው የምትመጡት? ለ7 ቀን፣ ለ15 ቀን፣ ለ1 ወር፣ ለ2 ወር የሚለውን ማወቅ አለባችሁ። በሁለተኛ ደረጃ የሚያስፈልጉ ሰነዶች፣ አንደኛው ፓስፖርታችሁ ግዴታ ከ6 ወር በላይ መሆን አለበት። ከ6 ወር በታች ከሆነ ዩኤኢ ላይ እንደምታውቁት ኤምባሲ ወይ የዩኤኢ መንግስት አይቀበላቸውም ማለት ነው። ፓስፖርታችሁ ግዴታ ከ6 ወር በላይ መሆን አለበት። ሁለተኛው የፓስፖርት ፎቶ ግዴታ ፎቶአችሁ የፓስፖርት ፎቶ መሆን አለበት። ባክግራውንዱ ደግሞ ነጭ መሆን አለበት። ይሄ ግዴታ ነው። ሁለተኛ። ሶስተኛው ደግሞ የፓስፖርት ኮፒ ግዴታ ያስፈልጋችኋል። ፓስፖርት ኮፒ ግዴታ ያስፈልጋችኋል። ሪኒው ካደረጋችሁት አዲሱን ፓስፖርት አፕላይ ብታደርጉበት በጣም ተመራጭነት አለው። የመጨረሻው እንደ ሁኔታው የደርሶ መልስ ቲኬት ግዴታ ያስፈልጋቸዋል ማለት ነው። ይሄ ከምንም በላይ ወሳኝነት አለው። ደርሶ መልስ ቲኬት ራሱ የዩናይትድ አረብ ኤምሬት መንግስት ይጠይቃቸዋል። ኤርፖርት ላይ ራሱ ይጠይቃል። ደርሶ መልስ ቲኬት አለ ወይ ብሎ ይጠይቃል። ሌላኛው ደግሞ ዋናው ነገር ገንዘብ ያስፈልጋቸዋል። ገንዘብ ወሳኝነት አለው። በአሁኑ ሰዓት ኤርፖርት እየጠየቁ ነው ያሉት። አብሶ ደግሞ ከኢትዮጵያ ለሚመጡ ሰዎች እየጠየቀ ነው ያለው። ገንዘብ ይዛል፣ የት ነው የምታርፈው፣ እያንዳንዱ ነገሮች በዝርዝር እየጠየቁ ነው ያሉት። ከተለያዩ ሀገር ከዩሮፕ የምትመጡ ከሆነ እነሱ ችግር የለው። ግን ከኢትዮጵያ አዲስ የምትመጡ ሰዎች እና ደግሞ ለመዝናናት የምትመጡ ሰዎች ደርሶ መልስ ገንዘብ ግዴታና ሆቴል ቡኪንግ ያስፈልጋቸዋል። ወሳኝ ነገር እና መጠንቀቅ ያለባችሁ ነገሮች አሉ። አንደኛው ፓስፖርታችሁ ግዴታ ከ6 ወር በላይ መሆን አለበት። ሌላኛው ደግሞ የተሳሳተ የግል ፋይሎችን መያዝ የለባችሁም። ዩኤኢ ላይ አዲስ ከሆናችሁ በጣም ሊፈትሿችሁ ይችላል። ሌላኛው ደላሎችን ተጠንቀቁ። ከምንም በላይ ደላላን ብትጠነቀቁ በጣም ወሳኝነት አለው። ደላላ በአሁኑ ሰዓት ከባድ ነው። ዩኤኢ ላይ ከባድ ሆኗል። ኢትዮጵያ ላይ ራሱ አንዳንድ ኤጀንቶች ከባድ ስለሆኑ ከደላላ ተጠንቀቁ። ሌላኛው ያልተሟላ ሰነዶችን ይዛችሁ በፍጹም እንዳትመጡ። ያልተሟላ ሰነዶችን ይዛችሁ ብትመጡ ዩኤኢ ላይ ልትታሰሩ፣ ብዙ ነገሮችም ሊደርስባችሁ ይችላልና ቪዛ ዋና ማወቅ ያለባችሁ ቪዛ የቪዚት ቪዛችሁ ካለፈ በየቀኑ 50 ድርሃም እየቆጠረባችሁ ይሄዳል ማለት ነው። ይሄ ወሳኝነት አለ። ብዙ ኢትዮጵያኖች እየተሸወዱ ያሉት ይሄ ነው። አብሶ ደግሞ አዲስ የሚመጡ ሰዎች የሚሸወዱበት ነገር ነው። ችግር የለውም ነገ ከነገ ወዲያ እያሉ እያሳለፉ በየቀኑ ብዙ ብሮችን እንትን ይላሉ፣ ይከስራሉ። በወር ውስጥ ራሱ ቪዚት ቪዛ ከሚያሳድሱት በላይ ራሱ እየመጣባቸው ማለት ነውና ይሄን ተጠንቀቁ ለማለት ፈልጋለሁ። በቀጣይ ደግሞ ዩኤኢ ላይ የቪዚት ቪዛ ዋጋ ስንት እንደሆነ በዝርዝር እነግራችኋለሁ ማለት ነው። ለኢትዮ ኤምራ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁ ነው። ሰብስክራይብ ስታደርጉ የደውላ ምልክት ኦል ብታደርጉ የምለቀው ቪዲዮ ቀድሞ ወደ እናንተ ጋር ኖቲፊኬሽን ይደርሳል። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።